ማራኪ ተረቶች የአሳ አጥማጁ ታሪክ። በጥንት ዘመን አሳ በማጥመድ የሚተዳደር አንድ ሽማግሌ ነበር። ይህ ሰው በየዕለቱ ባህር ዳርቻ እየሄደ መረቡን ባህር ጥሎ አሳ ይዞ በመሸጥ በሚያገኘው ጥቂት ገንዘብ ሚስቱንና 3 ልጆቹን ለማስተዳደር በተቻለው ይጥር ነበር። ባህር ዳርቻ እየሄደ በመረቡ አሳ ያሰግር የነበረው ጠዋት ሲሆን ከሰዓት በኋላ የያዛቸውን አሶች ገበያ እየወሰደ ይሸጥ ነበር። አሳ አጥማጁ ከብዙ ዓመታት በፊት ደርሶበት በነበረው አንድ ያልታወቀ ነገር ምክንያት ቢቀናውም ባይቀናውም በቀን ከ4 ጊዜ በላይ መረቡን ባህር ላይ ላለመጣል ወስኖ ስለነበር በምንም አይነት በቀን ከ4 ጊዜ በላይ መረቡን አይጥልም ነበር። አንድ ቀን ገና ጎህ ሳይቀድ ሽማግሌው አሳ አጥማጅ ከመኝታው ተነስቶ በጨረቃ ብርሃን እየተረዳ ለመስራት መረቡን ይዞ ባህር ዳርቻ ሄደ። እዚያ እንደደረሰም ልብሱን አውላልቆና የሥራ ሽርጡን አገልድሞ እስከ ጉልበቱ ድረስ ባህር ውስጥ ከጠለቀ በኋላ መረቡን ጥሎ እድል የምታመጣለትን በተስፋ ይጠባበቅ ጀመር። ትንሽ ቆይቶም ለሙከራ መረቡን ሳብ ሲያደርግ ከበድ ያለ ሆኖ ስለተሰማው መረቡ ውስጥ ብዙ አሶች የገቡለት መስሎት ተደሰተ። ነገር ግን አቅሙን በሙሉ ተጠቅሞ መረቡን ከባህር ጎትቶ አውጥቶ ሲመለከተው ውስጡ የአንድ የሞተ አህያ በድን አገኘ። ሆኖም ተስፋ ሳይቆርጥ ዳግመኛ ባህር ውስጥ ገባ ብሎ መረቡን ጣለ። ጥቂት ቆይቶ ሳብ ሲያደርገውም እንደ ቀድሞው ከበድ ያለ ሆኖ ስላገኘው አሁንስ እድል ሳትስቅልኝ አልቀረችም ብሎ አስቦ መረቡን ጎትቶ አውጥቶ ውስጡን ሲመለከት ኮረት ድንጋዮችን ብቻ አገኘ። በዚህን ጊዜም በስጨት ቢልም በተስፋ መረቡን ባህር ላይ ጥሎ ትንሽ ቆይቶ ሳብ አድርጎ ሲሞክር እንደ በፊቱ ከበድ ያለ ሆኖ ተሰምቶት አውጥቶ ውስጡ ያለውን ሲመለከት በጭቃና በባህር ፍጡራን ቅርፊት ተሞልቶ አገኘው። አሳ አጥማጁ በትዕግስት ስራው ላይ ተሰማርቶ እድል ያመጣችለትን የማይረቡ ነገሮች ከባህር እያወጣ ሲጥል እንደ መነጋጋት ብሎ ስለነበር ሶላት አድርሶ ለአራተኛና ለመጨረሻ ጊዜ መረቡን ባህር ላይ ጣለ። ከዚያም ጥቂት ቆይቶ መረቡን ሳብ ሲያደርገው ከባድ ሆኖ አግኝቶት በተስፋ ጎትቶ አውጥቶ ውስጡ ያለውን ሲመለከት አንድ ከመዳብ የተሰራ ትልቅ ገንቦ አገኘ። ምንም እንኳን ሽማግሌው አሳ አጥማጅ እንደተመኘውና እንደጠበቀው በዚህ በመጨረሻ ሙከራው አሶች ባይዝም ቀደም ሲል ካደረጋቸው ሙከራዎች የተሻለ ውጤት ስላገኘ ደስ አለው። ገንቦውን እያዟዟረ ሲመለከተውም አፉ በግጣም የታሸገና እሽጉም ላይ ማህተም ያለበት መሆኑን ተረዳ። ውስጡ ምን እንዳለ ለማወቅ ፈልጎ ወዲያና ወዲህ ነቅንቆት ምንም ድምፅ ስላልሰማ ባዶ መሆን አለበት ብሎ አሰበ። ሆኖም ገንቦው የታሸገውና ማህተም የተደረገበት አንድ ውድ የሆነ ነገር ውስጡ ቢኖርበት ነው ብሎ ገምቶ ታጥቆት በነበረው ጩቤ እሽጉን አላቆ ግጣሙን ከፍቶ ውስጡ ሲመለከት ባዶ ሆኖ አገኘው። በዚህን ጊዜም አሳ አጥማጁ ራሱን ለማጽናናት ምንም እንኳን እዚህ የመዳብ ገንቦ ውስጥ ምንም ነገር ባይኖርም ለአንጥረኛ ወስጄ ብሸጠው ለጥቂት ሳምንታት ቀለብ መሸመቻ የሚሆን ገንዘብ እንደማገኝ እርግጠኛ ነኝ ብሎ ለራሱ ከተናገረ በኋላ ገንቦውን ሳይከድን ባህሩ ዳርቻ አሸዋ ላይ አስቀምጦት ዕቃውን ሰብስቦ ወደ ቤቱ ለመሄድ ሲዘጋጅ ከገንቦው ውስጥ ወፍራም ጭስ እየተጎለጎለ ሲወጣ ስለተመለከተ በጭሱ ከመታፈን ለመዳን 1-2 እርምጃዎች ወደ ኋላው አፈገፈገ። ጭሱም ያለማቋረጥ ከገንቦው እየተቡለቀለቀ ወጥቶ ደመና ከፍታ ደርሶ በየአቅጣጫው ተንሰራፋና የአካባቢውን የብስና ባህር ሸፈነው። ከዚያም ከገንቦው መውጣቱን አቆመና ቀደም ሲል ወጥቶ የነበረው ጭስ ጭጋግ መስሎ እየተኮማተረ አንሶ የአንድ ተራራ የሚያክል ግዙፍ ሰው ቅርጽ ያዘ። አሳ አጥማጁም የተከሰተው ቅርጽ ጅኒ መሆኑን ተመልክቶ ከስፍራው ለመሸሽ ሞክሮ ነበር። ነገር ግን በዚያን ጊዜ ፍርሃት ልቦናውን ስላደነዘዘው አንዲት እርምጃ እንኳን ወደፊት መራመድ አልቻለም። ግዙፉ አስፈሪ ጅኒም አሳ አጥማጁን እንዳየው በቁጣ ገላመጠውና እንደ ነጎድጓድ በጎላ ጎርናና ድምፁ ልገድልህ ስለሆነ ለመሞት ተዘጋጅ ብሎ ጮኸበት። ምስኪኑ ሽማግሌም በፍርሃት ጥርሶቹ እየተንገጫገጩና መላው አካላቱ በነፋስ እንደተዳበሰ ቅጠል እየተርበደበደ ጅኒውን ምን አድርጌዎት ነው የሚገድሉኝ? ታምቀው ከነበረበት ገንቦ እሽጉን ገንጥያ አወጣሁት እንጂ ምን በደልኩት? እንዲያ በማድረጌም ባለውለታው እንጂ ደመኛው አይደለሁም ሲል መለሰለት። ጅኒውም ይህን አላጣሁትም፣ ነገር ግን ታሽጌበት ከነበረው ገንቦ አውጥተህ ነፃ ስላደረግከኝ ከመገደል አትድንም። ስለ ውለታህ በማለት ግን ከመሞት በፊት አንድ ጥሩ ነገር ላደርግልህ እፈልጋለሁ አለው። ይህ ሊያደርጉልኝ የሚሹት ጥሩ ነገር ምንድን ነው? ጠየቀ አሳ አጥማጁ በጉጉት። የማደርግልህ ጥሩ ነገር በምን አኳኋን መገደል እንደምትፈልግ ምርጫ መስጠት ነው መለሰ ጅኒው። አሳ አጥማጁም በጅኒው የጭካኔ መልስ ተገርሞ የማይገባኝ ነገር ቢኖር እኔን መግደል የፈለጉበት ምክንያት ምን እንደሆነ ነው
እባክዎን ያደረኩልዎትን በጎ ውለታ አመዛዝነው አይጨክኑብኝ እያለ ጅኒውን ይለማመጥ ጀመር። ጅኒው ግን ኮስተር እንዳለ ውለታህን የምመልሰው አንተን በመግደል ለምን እንደሚሆን ማወቅ ከፈለክ ምክንያቱን እነግርሃለሁ። መገደልህ ግን የማይቀር መሆኑን ቁርጥህን እወቅ። የዳዊት ልጅ ሰለሞን በተሰጠው ታላቅ ጥበብ መናፍስትን ያዝ እንደነበር ሳትሰማ አልቀረህም። እኔ ግን ለሱልጣኑ አገልጋይ እንደሆን ሲያዘኝ እምቢ ስላልኩት መዳቡ ገንቦ ውስጥ በጥበቡ እንድገባ ካደረገኝ በኋላ እንዳልወጣ በገዛ እጁ ገንቦውን አሽጎና የግል ማህተሙን አድርጎበት ባህር ውስጥ ጣለኝ። በመጀመሪያው የሥራት የምዕተ ዓመታት ውስጥ ገንቦውን አግኝቶ ከፍቶ ነፃ የሚያወጣኝን ሰው የናጠጠ ሀብታም አደርገዋለሁ ብዬ ለራሴ ቃል ገብቼ ነበር። ነገር ግን ማንም ሰው አግኝቶ ከገንቦ ሳያወጣኝ 100 ዓመታት በከንቱ አለፉ። በሁለተኛው ምዕተ ዓመታት መጀመሪያም ነፃ ለሚያወጣኝ ማናቸውም ሰው የፈለገውን ያክል ወርቅና አልማዝ እሰጠዋለሁ ብዬ ነበር። ነገር ግን በዚያን ጊዜም ማንም ሰው አላወጣኝም። በሦስተኛው ምዕተ ዓመታት መጀመሪያ ላይ ደግሞ ከገንቦው ለሚያወጣኝ ሰው በየቀኑ የሚጠይቀኝን ማናቸውም ነገር እፈጽምለታለሁ ብዬ ስጠባበቅ ምንም ውጤት አላገኘሁም። በአራተኛው ምዕተ ዓመታት መጀመሪያ ነፃ የሚያደርገኝን ሰው ታላቅ ንጉሥ ለማድረግ ወስኜ ስጠባበቅ ተስፋዬ ከንቱ ሆነ። 400 ዓመታት ጠባቡ ገንቦ ውስጥ ታሽጎ መኖር ምን ያክል አስጨናቂ እንደሆነ ስላልደረሰብን ልትገነዘብ የምትችል አይመስለኝም። በመጨረሻ ተስፋ ቆርጬና ተናድጄ ከእንግዲህ ከገንቦ የሚያወጣኝን ሰው ያለ ምሕረት እገድለዋለሁ። ሆኖም በሚፈጽምልኝ ውለታ ምክንያት በምን አኳኋን እንደምገድለው ምርጫውን ለሱ ተወዋለሁ ብዬ ለራሴ ቃል ገባሁ። ስለዚህ ነው ጥሩ ከማደርግልህ ፋንታ የምገድልህ አለው። አሳጥማጁም ጅኒው እንደማይለቀው ስለተረዳ በጣም አዘነ። ያሳዘነውም የሱ ሞት ብቻ ሳይሆን ከሞተ በኋላ ሚስቱንና 3 ልጆቹን የሚረዳቸው ሰው ባለመኖሩ በእነሱ ላይ ሊደርስ ስለሚችለው ከባድ ችግር በማሰብ ነበር። ስለዚህም የጅኒውን ደንዳና ልብ ለማራራት እባክዎን አይግደሉኝ፣ የኔን እጅ ጠብቀው የሚኖሩ ችግረኛ ሰዎች ስላሉ ለነሱ ይዘኑላቸው ብሎ ተለማመጠው። ጅኒው ግን ከመራራት ይልቅ ይበልጥኑ ተኮሳትሮ ሰውዬ መገደልህ የተቆረጠ ነገር መሆኑን ደጋግሜ ነግሬሃለሁ። ይልቁንስ የማይሆን ነገር እያወራህ ጊዜን አታቃጥልብኝ። አንዲት ጠባብ ገንቦ ውስጥ ለ500 ዓመታት ታምቀው ከቆዩ በኋላ መዝናናትና ለምን ማየት አስፈላጊ ነው? ያሟሟትን አይነት ንገረኝና ገድዬ ወደሚሄድበት ልሄድ አለው። ችግር ብልሃትን ይወልዳል እንዲሉ አሳጥማጁ ከጅኒው ግድያ የሚድንበትን መንገድ በልቡ ሲያሰላስል ቆይቶ ስለነበር አንድ መላ ስለተከሰተለት ያንን ለመጠቀም አሰበና ጅኒውን እንግዲህ መሞት የማይቀር ከሆነ መራራ ጽዋዬን ሳላምንታ መጠጣት አለብኝ። ይህ ከመሆኑ በፊት ግን አንድ የገረመ ነገር ስላለ እንዲያስረዱኝ ለምንዎታለሁ አለው። ጅኒውም ይህ ገረመኝ የምትለው ነገር ምንድን ነው ሲል ጠየቀው። አሳጥማጁም እርሶን የሚያክል ግዙፍ ፍጡር በእርግጥ ከዚች ከትንሽ ገንቦ ውስጥ መውጣቱ አጠራጥሮኛል አለው። ጅኒውም ይህን ትጠራጠራለህ እንዴ? ታዲያ ከየት የመጣው ይመስልሃል ሲል ጠየቀው። አሳጥማጁም ግራ የገባው በመምሰል እንጃ፣ እውነቱን ለመናገር ከዚች ትንሽ ገንቦ ውስጥ እርሶን የሚያክል እጅግ ግዙፍ ጅኒ ወጣ ብዬ ማመን አዳጋች ሆኖብኛል አለው። ጅኒውም ተናዶ ውሸታም ነህ ነው እንዴ የምትለኝ? ያልኩህን የማታምን ከሆነ ሐቁን በተጨባጭ አሳይሃለሁ ብሎት ሰውነቱ እንደ ጉም ከተስፋፋ በኋላ እንደ ጭስ ሆኖ ተሰበሰበና ገንቦ ውስጥ መግባት ጀመረ። ጭሱ ገንቦ ውስጥ ገብቶ ካበቃ በኋላም አሳጥማጁ በቅልጥፍና ገንቦውን በግጣሙ ክድ እናደረግና በማሾፍ አነጋገር አያ ጅኒ፣ እንግዲህ ካሁን በኋላ አትግደለኝ ብዬ የምለማመጥህ እንዳይመስልህ። ቀድሞ በመጥፎነት ምክንያት ነበርክበት ባህር ውስጥ ወርውሬህ አሳ ለማጥመድ ወደዚህ የሚመጡትን ሰዎች ሁሉ አንድ ከይሲ ጅኒ እዚህ ባህር ውስጥ ይገኛል፣ የሚኖረውም በርግማን ታስሮ አንዲት ገንቦ ውስጥ ስለሆነ ድንገት ካወጣችሁት ይገድላችኋል ብዬ አስጠነቀቃቸዋለሁ። በዚህ ረገድ ከገንቦ ሳትወጣ ለዘላለም ውስጡ ታሽገህ እንድትኖር አደርግሃለሁ። ደግ ለዋልለት ክፉ የሚመልስ ማናቸውም ሰው እንዳንተው መጨረሻው አያምርም አለው። ጅኒውም አሳጥማጁ እንደተጫወተበት ገባው። እባክህን ባህር ውስጥ አትጨምረኝ፣ 500 ዓመታት የተሰቃየሁት ይበቃኛል። ነፃ የምታደርገኝ ከሆነ የምትፈልገውን ነገር ሁሉ እሰጥሃለሁ አለው። አሳጥማጁም ሳቅ ብሎ ሞኝህን ፈልግ፣ እንዳንተ አይነቱን ውለታ ቢስ ፍጡር ባምን እንዳንተው ጅል ነኝ ማለት ነው አለው። ጅኒውም እኔን መልሰህ ባህር ውስጥ ብትከተኝ እድሜ ልክህን ከድህነት ማጥ አትወጣም፣ ነፃ ካደረከኝ ግን ሀብታም አደርግሃለሁ
ስለዚህ እኔን ባህር ውስጥ በመጨመር ትጎዳለህ እንጂ አትጠቀምም እያለ አሳጥማጁን በተራው ይለማመጠው ጀመር። አሳጥማጁም ጅኒው ያለውን ከሰማ በኋላ እውነትም እኮ ጅኒውን ባህር ውስጥ መልሼ ብከተው የምጠቀመው ምንም ነገር የለም። በገባልኝ ቃል መሰረት ሀብታም የሚያደርገኝ ከሆነ በአጋጣሚው ብጠቀም ይሻለኛል ብሎ አሰበና አያ ጅኒ እንዳልከው ከድህነት ማጥ ውስጥ የምታወጣኝ ከሆነ ነፃ እንድትሆን ለማድረግ ፈቃደኛ ነኝ። ግን በአባባልህ ለመጽናትህ ስለምጠራጠር ማልልኝ አለው። ጅኒው ከባድ መሐላ ከማለለት በኋላም አሳጥማጁ የገንቦውን ግጣም ሲከፍተው ጅኒው እንደ ጭስ ሆኖ ከገንቦው ወጣና እንደ መጀመሪያው ተኮማትሮ የራሱን ቅርጽ ያዘ። ከዚያም አሳጥማጁን በክፉ ዓይን አይቶት ገንቦውን በእግሩ መጥቶ ባህር ውስጥ ጨመረው። አሳጥማጁም የጅኒውን ሁኔታ ተመልክቶ የገባለትን ቃል አፍርሶ ጉዳት የሚያደርስበት መሰለውና ፍርሃት ተሰማው። ጅኒው ግን ወዲያውኑ ኮስታራ ገጽታውን ለውጦ አሳጥማጁን በፈገግታ እየተመለከተው አይዞ አትፍራ፣ ገንቦውን በእርግጫ መትቼ ባህር ውስጥ የከተትኩት ፈሪ መሆን ያለመሆንህን ለማወቅ ነበር። ጎበዝ መሆንህን ከሁኔታ ስለተገነዘብኩ የገባሁልህን ቃል ሁሉ በደስታ ስለማደርግልህ ተከተለኝ አለው። ከዚያም አብረው ቆመው ከነበረበት የባህር ዳርቻ ትንሽ ራቅ ብለው ከሄዱ በኋላ ጅኒው አሳጥማጁን መረብህን እዚህ ስፍራ ጥለህ አሳጥምድ አለው። አሳጥማጁም ጅኒው እንዳለው መረቡን ባህሩ ላይ ጥሎ ትንሽ ቆይቶ ከባህሩ ሲያወጣ ቀይ፣ ነጭ፣ ሰማያዊና ቢጫ መልክ ያላቸውን አሶች አገኘ። በአሶቹ ከለርና ቅርጽ አዲስነት በጣም ተደነቀ። እንደዚያ የመሳሰሉ አሶች በመላው ዓለም ታይተው ይታወቁ ስላልነበር እነሱን በመሸጥ ብዙ ገንዘብ እንደሚያገኝ እርግጠኛ ሆኖ ተደሰተ። ጅኒው ግን ለየት ያለ ሐሳብ ስለነበረው አሳጥማጁን እነዚህን 4 አይነት ከለር ያላቸውን ልዩ አሶች ሱልጣኑ ዘንድ ብትወስዳቸው ብዙ ገንዘብ ይሰጣል። በየቀኑ እዚህ እየመጣህ እነዚህን የመሳሰሉ አሶች ማጥመር ትችላለህ። ነገር ግን ምን ጊዜም ቢሆን መረብህን ከአንድ ጊዜ በላይ ባህር ውስጥ እንዳትጥል አስጠነቅቅሃለሁ። ምክሬን ሳትከተል ቀርተህ መረብህን ከአንድ ጊዜ በላይ ከጣልክ ግን በኋላ እንደምትጸጸት ማወቅ አለብህ ካለው በኋላ የቆመበትን መሬት በእግሩ ሲረግጠው ወለል ብሎ ተከፈተና ውጦት እንደገና ተዘጋ። አሳጥማጁም ጅኒው የሰጠውን ምክርና ማስጠንቀቂያ ተከትሎ በዚያን ዕለት መረቡን ዳግመኛ ባህሩ ላይ አልጣለም። ባገኘው ተደስቶ ወደሚኖርበት ከተማ ሄድና አሶቹን በገጸ በረከትነት መልክ ለሱልጣኑ ለማቅረብ ወደ ቤተ መንግሥት አመራ። ሱልጣኑም አሳጥማጁ ያመጣቸውን 4 አይነት ቀለምና የተለያየ ቅርጽ ያላቸውን አሶች ሲያይ ተደንቆና ተደስቶ 400 ዲናር ጉርሻ ሰጠው። ከዚያም ጠቅላይ ባለሟሉን ጠርቶ አሶቹን ወጥ ቤት ወስዶ በጥሩ ሁኔታ እንዲያስጠብስ አዘዘው። አሳጥማጁም ከዚያን በፊት ያን ያክል ብዙ ገንዘብ ኖሮት ያውቅ ስላልነበር በመጀመሪያ የሱልጣኑን ችሮታ ሲቀበል ነገሩ ህልም እንጂ እውን አልመሰለውም ነበር። የሱልጣኑ ወጥ ቤትም አሶቹን ተቀብላ ከሰነጠቀቻቸው በኋላ ሆድቃቸውን አውጥታ በደንብ አጥባቸው መጥበሻ ላይ ዘይት አፍስሳ ትጠብሳቸው ጀመር። ነገር ግን የአሶቹን ሌላ ጎን ለመጥበስ ገልበጥ ስታደርጋቸው የወጥ ቤቱ ግድግዳ በድንገት ለሁለት ተከፈለና አንዲት እጅግ የተዋበች ወጣት ሴት በተፈጠረው ክፍተት ውስጥ አድርጋ ገባች። ሴትየዋ በጣም የተዋበች ከመሆኗም በላይ የአበባ ጌጣጌጥ ያለበት ከጥሩ ሐር የተሰራ ቀሚስ ለብሳ ነበር። ያደረገቻቸው እንጥልጥል ያልማዝ ጉትቻዎች፣ የእንቁ ሐብልና የወርቅ አምባሮች ልዩ ግርማ ሞገስ አጎናጽፈዋት ነበር። በእጇም አንድ ቀጠን ያለ የወርቅ ዘንግ ይዛ መሬት ሳትረግጥ ከወጥ ቤቱ ወለል ላይ ቆማ ስለነበር ወጥ ቤቷ ስታያት በድንጋጤና በመገረም ደነዘዘች። ወጣቷ ሴትም ወደ መጥበሻው ቀረብ ብላ በያዘችው የወርቅ ዘንግ ጫፍ አንዱን አሳ ነካ አድርጋ አሳ በግዳጅህ ላይ ተሰማርተሃልን አለችው። ለዚህ ጥያቄም ምንም መልስ ስላላገኘች እየደጋገመች እነዚሁን ቃላት ተናገረች። ከዚያም 4 አሶች በድንገት ነፍስ እንደመዝራት ብለው ከመጥበሻው ላይ በጭራቸው ቆሙና አዎን በግዳጃችን ላይ በሚገባ ተሰማርተናል፣ ለወደፊቱም ለመታዘዝ ዝግጁ ነን ብለው እንደ ሰው አፍ አውጥተው በአንድነት መልስ ሰጧት። ወጣቷ ሴት ይህን መልስ ካገኘች በኋላም መጥበሻውን በዘንጓ ገልብጣ መሬት ላይ ደፍታው በክፍተቱ ውስጥ አልፋ ስትወጣ ግድግዳው ተጋጥሞ እንደ በፊቱ ወጥ ቤት ሆነ። ወጥ ቤቷም ሴትዮዋ ከወጣች በኋላ ከእንቅልፏ እንደ መንቃት አይነት ህሊናዋን አውቃ መሬት የወደቁትን አሶች አንስታ ስትመለከታቸው እንደ ከሰል ጠቁረው አራው አገኘቻቸው። በዚህም ምክንያት ከፍተኛ ስጋት አደረባት። አሶቹ ሊያሩ የቻሉት በራሷ ንዝላልነት እንጂ ባየችው ነገር ምክንያት መሆኑን ብትናገር ማንም ሰው የሚያምናት ስላልመሰላት የሱልጣኑን ቁጣና ቅጣት በማሰብ ተጨነቀች። ጥቂት ቆይቶም የሱልጣኑ ጠቅላይ ባለሟል ከተፍ ብሎ አሶቹ አልደረሱም እንዴ
ብሎ ሲጠይቃት በፍርሃት እየተርበደበደች ያየችውንና የሰማችውን ሁሉ ነግራው ያረሩትን አሶች አሳየችው። ባለሟሉም ወጥ ቤቷ እውነተኛና ታማኝ መሆኗን ያውቅ ስለነበር የተናገረችው ሁሉ እውነት መሆኑን አልተጠራጠረም። ነገር ግን ሴትዮዋ ያለችውን ለሱልጣኑ ከመንገሩ በፊት ራሱ በቅድሚያ አባባሏን ለማረጋገጥ ስለፈለገ ሱልጣኑ ዘንድ ሄዶ አሶቹ አንድ ራሱ በፈጠረው አጥጋቢ ምክንያት መበላሸታቸውን ነገረው። ከዚያም ባለሟሉ አሳጥማጁን አስፈልጎ አስጠራውና ባለፈው ቀን ያመጣቸውን አይነት አሶች እንዲያመጣለት ነገረው። በማግስቱ ጠዋት አሳጥማጁ ባህሩ ዳርቻ ሄዶ መረቡን ጣልና እንዳለፈው ጊዜ 4 ልዩ ልዩ ከለር ያላቸውን አሶች አጥምዶ አምጥቶ ለባለሟሉ ሰጠው። ባለሟሉም እንደ ሱልጣኑ በአሶቹ ቅርጽና ከለር ተደስቶ ለአሳጥማጁ ብዙ ገንዘብ ሰጠው። ከዚያም በቀጥታ ወጥ ቤት ሄዶ የክፍሉን በርና መስኮት ከዘጋጋ በኋላ ወጥ ቤቷ እሱ ራሱ ባለበት አሶቹን እንድትጠብስ አዘዛት። ወጥ ቤቷም አሶቹን ሰንጥቃና ጸዳድታ መጥበሻ ላይ ዘይት አድርጋ አንዳንድ ጎናቸውን ጠብሳ ስትገለብጣቸው ባለፈው ቀን ተፈጽሞ የነበረው እንደገና ሲፈጸም በገንዛ አይኖቹ ስላየ ሱልጣኑ ዘንድ ሄዶ ያየውንና የሰማውን በሙሉ ነገረው። ሱልጣኑም እጅግ ተደንቆ ወዲያውኑ አሳጥማጁን ሽማግሌ አስጠርቶ 4 አይነት ቀለም ያላቸውን አሶች እንዲያመጣ አዘዘው። አሳጥማጁ ግን በቀን ከአንድ ጊዜ በላይ መረቡን ባህር ላይ እንዳይጥል ጅኒው አስጠንቅቆት ስለነበር በዚያን ዕለት አሶቹን ማምጣት የማይችል መሆኑን ለሱልጣኑ አሳውቆ ይቅርታ ከለመነው በኋላ በማግስቱ ጠዋት አሶቹን እንደሚያመጣ ቃል ገባለት። ባለውም መሰረት አሳጥማጁ በማግስቱ ባህሩ ዳርቻ ሄዶ አሶቹን ከያዘ በኋላ አምጥቶ ለሱልጣኑ ሰጠውና እንደገና 400 ዲናር ሽልማት ተቀበለ። ከዚያም ሱልጣኑና ባለሟሉ ብቻቸውን አንድ ደባቃ ክፍል ውስጥ ገብተው ባለሟሉ አሶቹን መጥበሻ ላይ አድርጎ አንዳንድ ጎናቸውን ጠብሶ ሲገለብጣቸው የክፍሉ ግድግዳ ከላይ እስከታች ለሁለት ተሰንጥቆ ተለያየና አንድ ግዙፍና በጣም ጥቁር ሰው በአንድ እጁ ለምለም ቅጠሎች ያቆጠቆጠ ዘንግ ይዞ በክፍተቱ ውስጥ አልፎ ክፍሉ ውስጥ ገባ። ከዚያም ሱልጣኑንና ባለሟሉን ያላየ በመምሰል እየተጀነነ ወደ መጥበሻው ቀረበና አንዱን አሳ በያዘው ዘንግ ጫፍ መታ መታ እያደረገ በሚያስፈራ ጎርናና ድምፅ አሳ አሳ በግዳጅ ላይ ተሰማርተሃልን ብሎ እንደጠየቀው 4ቱም አሶች በጭራዎቻቸው መጥበሻው ላይ ቆመው በአንድ ድምፅ አዎን ተሰማርተናል፣ ለወደፊቱም ለመታዘዝ ዝግጁ ነን አሉ። ከዚህ በኋላ አስፈሪው ጥቁር መጥበሻውን በዘንጉ መጥቶ ከገለበጠውና መሬት ላይ ከጣለው በኋላ በግድግዳው ክፍተት አልፎ ሲወጣ ግድግዳው ተመልሶ ተጋጠመና እንደ ቀድሞው ወጥ ቤት ሆነ። ባለሟሉና ሱልጣኑም አሶቹን ከመሬት አንስተው ሲመለከቷቸው አረውና ከሰል መስለው አገኟቸው። ከዚያም ሱልጣኑ ወደ ባለሟሉ መለስ ብሎ አሁን ያየሁትን ካየሁ በኋላ ስለ አሶቹ ምንነት ካልተረዳው በቀር እንቅልፍም አይወስደኝም አለውና ሽማግሌውን አሳጥማጅ አስጠርቶ 4 ቀለም ያላቸውን አሶች አጠመደበት ባህር ዳርቻ ይዞት እንዲሄድ አዘዘው። አሳጥማጁን በታዘዘው መሰረት ሱልጣኑና መኳንንቱ በፈረሱ እየተከተሉት ወደ ስፍራው አመራ። ጥቂት ኪሎ ሜትሮች ከተጓዙ በኋላም አንድ ተራራ ደርሰው ተራራውን ወጥተው ጫፍ ላይ ቆመው ቁልቁል ሲመለከቱ ከዚያም በፊት አንዳቸውም አይተውት የማያውቁት አንድ የተንጣለለ ሜዳ ስላዩ ከቅርብ ጊዜ ወዲህ እንዴት ሊፈጠር እንደቻለ ገረማቸው። ሜዳውን አቋርጠው እንዳለፉም ባህሩ ዳርቻ ደረሱና እንደ መስተዋት በጠራው የባህሩ ውሃ ውስጥ 4 የተለያየ ቀለም ያላቸው በጣም ደስ የሚሉ አሶች ወዲያና ወዲህ እየተራወጡ ሲዋኙ አዩ። ምንም እንኳን ባህሩ ከከተማው እስከዚህም ሩቅ የነበረ ባይሆንም ከዚያም በፊት ሱልጣኑ ስፍራውን አይቶ ባለማወቁ ተደነቀና አብረውት የነበሩትን ሰዎች ከመካከላችሁ ከዛሬ በፊት ይህን ባህር ያየ ሰው አለን ብሎ ጠየቃቸው። ተከታዮቹም እንደሱ ተገርመው ስለነበር ቀደም ሲል ማናቸውም ስፍራውን አይተው እንደማያውቁ ነገሩት። ሱልጣኑም ከዚህ በፊት እኔም ሆንኩ እናንተ ይህን ባህር ሳናየው መቅረታችንና ስላሶቹም ያለመስማታችን በጣም ግራ የሚያጋባ ነገር ነው። በዚህም ምክንያት ይህ ቀድሞ ያልነበረ ባህር ከየት ሊመጣ እንደቻለና አሶቹም ምን እንደሆኑ ሳልረዳ በፊት ወደ ከተማ አልመለስም ካለ በኋላ ጠቅላይ ባለሟሉን ሁላችሁም ወደ ከተማ ሂዱ፣ እኔ ብቻዬን እዚህ ቀርቼ ስለ ባህሩና ስለ አሶቹ ምንነት ምስጢር ለመረዳት ወስኛለሁ አለው። ባለሟሉም ሱልጣኑ ሐሳቡን ቀይሮ አብሯቸው ከተማ እንዲሄድ ለማግባባት ሞክሮ ስላልተሳካለት ባህሩ ዳርቻ ብቻውን ትተውት አጃቢዎቹ ወደ ከተማ ተመልሰው ሄዱ። ሱልጣኑም ለጉዞ አመቺ የሆነ ተራ ልብስ ለብሶና ጎራዴውን ታጥቆ የባህሩን ዳርቻ ተከትሎ ብቻውን ይጓዝ ጀመር። ብዙ ከተጓዘ በኋላም ከጥቁር እብነ በረድ ድንጋይ ተሰርቶ እንደ መስተዋት በለሰለሰና በሚያብረቀርቅ ብረት የተለበጠ አንድ ትልቅ ሕንጻ የሚገኝበት ስፍራ ደረሰና ብዙ ሳይንከራተት መረዳት ስለሚፈልገው ነገር ፍንጭ ሊሆነው የሚችል ቦታ በመድረሱ ተደስቶ ወደ ሕንጻው ግቢ በር ሄደ።
በሩም ገርበብ ብሎ ተከፍቶ ስለነበር ምንም ሳያመነታ ዘው ብሎ ግቢው ውስጥ ገባ። ነገር ግን ግቢው ውስጥም ሆነ በአካባቢው ዝር የሚል ሰውም ሆነ እንስሳ ባለማየቱ በስፍራው እንዲያጭር ማለት ተደንቆ ወደ ሕንፃው ዋና በር ሄዶ አንኳኳ። ደጋግሞ ቢያንኳኳም አንዳችን መልስ ወይም ብቅ የሚል ሰው ስላላገኘ የመጣ ይምጣ ብሎ በሩን ገፋ ሲያደርገው ወለል ብሎ ስለተከፈተለት ሕንፃው ውስጥ ገባ። ሱልጣኑ ሕንፃው ውስጥ ሲገባም ውድና የተዋቡ ሶፋዎች፣ ጠረጴዛዎች፣ የቤት ዕቃዎችና ጌጣጌጦች የሚገኝባቸው ትላልቅ አዳራሾችን አገኘ። የአዳራሾቹ ወለል በወፍራም ቆንጆ ስጋጃዎች ተነጥፎ ነበር። ግድግዳዎቻቸው ላይም ከብርና ከወርቅ የተሰሩና በፈርጥ የተንቆጠቆጡ በጣም የሚያስደስቱ ጌጣጌጦች ይታዩ ነበር። በአጠቃላይ የሕንፃው ውበት፣ ስፋትና ውስጡ ይገኝ የነበረው ሀብት እንደ ቤተ መንግሥት እንጂ እንደ ተራ ቤት ያለ መሆኑ ለማንም ተመልካች ግልጽ ነበር። ሱልጣኑ የሕንፃውን በርካታ ውብ አዳራሾቹን እየተዘዋወረ በአድናቆት ሲመለከት አንድ ተወዳዳሪ ያልነበረው በጣም የሚያስደስት አዳራሽ ደረሰ። በዚህ አዳራሽ መካከል ላይ ፈርጥ መሰል ንጹሕ ውሃ የሚረጭ አንድ ፏፏቴ ይገኝ ነበር። በአዳራሹ 4 የግድግዳ ጥጎችም አጠገብ ከእብነበረድ የተሰሩና ሕይወት ያላቸው የሚመስሉ 4 ትላልቅ አንበሳ ሐውልቶች ቆመው ነበር። ሱልጣኑ በአዳራሾቹ ውበትና ትልቅነት ተደንቆ ሁሉንም እየተዘዋወረ ካየ በኋላ በሕንፃው የጓሮ በር አልፎ ሲወጣ የተለያየ ደማቅ ቀለምና መዓዛ ያላቸው አበቦች የሚገኙበት አንድ አስደሳች የአትክልት ስፍራ አገኘ። በዚህ የአትክልት ስፍራ ውስጥ ልዩ ልዩ ደማቅ ቀለማት ያላቸው ወፎች በየዛፉ ላይ ሆነው አስደሳች ዜማዎችን ያሰሙ ነበር። ሱልጣኑ ብዙ ተዘዋውሮ ደክሞት ሕንፃው በረንዳ ላይ ትንሽ አረፍ እንዳለ የልቅሶ ድምፅ የሰማ መሰለው። ጆሮውን አንቅቶ በጥንቃቄ ሲያዳምጥም አይ ድሌ፣ ምን ነው እንደዚህ ከምሰቃይ ሞቼ ባረፍኩ የሚል ንግግር ሰማ። ሱልጣኑም የተናጋሪው ሰው ድምፅ የመጣበትን አቅጣጫ ተከትሎ ሄዶ የአንድ አዳራሽ በር ከፍቶ ሲገባ በመጋረጃ የተጋረደ ትንሽ ዳስ አገኘ። መጋረጃውን ገለጥ ሲያደርግም ጥሩ የለበሰ አንድ መልከ መልካም ወጣት ወንበር ላይ ተክዞ ተቀምጦ ተመለከተ። ወደ ሰውየው ቀረብ ብሎ ሰላምታ ሲያቀርብለትም ወጣቱ ራሱን ጎንበስ አድርጎ እጅ ከነሳው በኋላ መነሳት ስለማልችል ኖር ብዬ ስላልተቀበልኮት ይቅርታ አድርጉልኝ አለው። ሱልጣኑም ምንም አይደለም፣ እዚህ ስፍራ ልመጣ የቻልኩት እኔና ጓደኞቼ ከዚህ በፊት አይተነው የማናውቀው አንድ ባህርና ውስጡም በመላው ዓለም ታይተው የማይታወቁ 4 አይነት ቀለም ያላቸው ልዩ አሶች ተመልክተን ስለነበር ስለ ባህሩና ስለ አሶቹ ምንነት ለማወቅ ብዬ ነው። ስለዚህ ጉዳይ የምታውቀው ነገር ቢኖር ብትነግረኝ በጣም አመሰግንሃለሁ። ለመሆኑ ይህ ሕንፃ የማን ነው? አንተስ ብቻህን እዚህ ምን ታደርጋለህ? ሲል ጠየቀው። ሰውየውም ለጥያቄው መልስ በመስጠት ፋንታ ተንሰቅስቆ እያለቀሰ ዓለም ምንኛ ተለዋዋጭና ወረተኛ ናት። ከፍ አድርጋቸው የነበረውን ሰዎች ስትጥልና ስታዋርድ የምትደሰት ትመስላለች። ይኸውና እኔንም እንደ ልማዷ ትጫወትብኛለች ብሎ ከወገቡ በታች ሰውነቱን ሸፍኖት የነበረውን ጋቢ ገለጥ አድርጎ ከወገቡ በታች ጥቁር ድንጋይ መሆኑን አሳየው። ሱልጣኑም ወጣቱ ሰውዬ ከወገቡ በላይ ሰው ከወገቡ በታች ግን ድንጋይ በመሆኑ አዝኖና ተገርሞ ግማሽ ሰውነት እንዴት ድንጋይ ሊሆን ቻለ? ስላንተ፣ ስለዚህ ሕንፃ፣ ስለ ባህሩና ውስጡ ስለሚገኙት አሶች ለማወቅ እጅግ ጓጉቻለሁና እባክህን ንገረኝ አለው። ወጣቱም ትንሽ እንደማቅማማት ካለ በኋላ ምንም እንኳን ስለ ሕይወቴ ታሪክ በምተርክልዎት ወቅት አሳልፈው ስለነበረው ጥሩ ጊዜ ትዝ እያለኝ የመንፈስ ምሬት እንደሚሰማኝ ባውቅም ታሪኬን ለመስማት በጣም እንደጓጉ ስለገባኝ እተርክልዎታለሁ ብሎት የሚከተለውን አወጋለት። ድንጋይ የሆነው ሱልጣን ታሪክ። አባቴ መሐመድ ሀብታምና ገነና ሱልጣን ነበር። ነገር ግን ዕድሜው 70 ዓመት ሲሞላው በድንገት ታሞ ከዚህ ዓለም በሞት ስለተለየ ሀብቱንና ስልጣኑን ወረስኩ። ብዙም ሳይቆይ አንዲት በጣም የተዋበች ቅርብ ዘመዴን አግብቼ ባለትዳር ሆንኩኝ። በመጀመሪያ በእኔና በሚስቴ መካከል የሞቀ ፍቅርና መተሳሰብ ሰፍኖ ስለነበር እጅግ ደስተኛ ሰው ነበርኩ። የኋላ ኋላ ግን ሚስቴ ቀደም ሲል ለኔ የነበራት ፍቅር መቀዝቀዙን ተረዳሁ። አንድ ቀን አብረን ምሳ ከበላን በኋላ ሚስቴ ገላዋን ለመታጠብ ወደ ከተማ ሄዳ በነበረበት ወቅት ሶፋ ላይ ጋደም ብዬ ሳለሁ ጊዜው በጣም ሞቃት ስለነበር የባለቤቴ 2 ደንገጡሮች ከራስጌና ከግርጌ ቆመው ማራገቢያዎችን በማወዛወዝ ያናፍሱኝ ነበር። በዚህን ጊዜም አይኖቼን ከደን አድርጌ ስለነበር 2ቱ ሴቶች እንቅልፍ የወሰደ ይመስሏቸው ድምፃቸውን ዝቅ አድርገው በሹክሹክታ ይነጋገሩ ጀመር። አንደኛዋ ደንገጡር ጓደኛዋን እመቤታችን ይህን የመሰለ ቆንጆ ወጣት ያለማፍቀሯ አይገርምሽም? ብላ ስትጠይቃት
ጓደኛዋ አሁን ያልሽው እኔንም በጣም ነው የሚገርመኝ። ለመሆኑ ማታ ማታ እሱ ከተኛ በኋላ ወዴት ነው የምትሄደው? እስካሁን ድረስስ ለብቻው አስተኝታው ሌሊት ሌላ ስፍራ ማደሯን እንዴት ሳያውቅ ቀረ? አለቻት። በመጀመሪያ ተናግራ የነበረችው ደንገጡርም እንዴት ይወቅ ብለሽ ነው? ማታ ማታ እራት አብረው ከበሉ በኋላ የሚጠጣው የወይን ጠጅ ውስጥ እንቅልፍ የሚያስወስድ መድኃኒት ስለምትጨምር ያንን ጠጥቶ ከባድ እንቅልፍ ይወስደዋል። በዚያን ጊዜም እሷ የትም ሄዳ አድራ ሊነጋጋ ሲል ተመልሳ መጥታ አጠገቡ ትጋደምና አንድ እጽ አፍንጫው አጠገብ አስጠግታ ስታሸተው ከከባድ እንቅልፉ ይነቃል። ይሄውልሽ ለዚህ ነው ዘወትር እሱን አስተኝታ የትም ማደሯን እስካሁን ድረስ ሊያውቅ ያልቻለው አለቻት። ይህን ስሰማ በንዴትና በቅናት አንጀት ያረረ። ነገር ግን የበቀል እርምጃ ለመውሰድ አሰብኩና ሚስቴ ተመልሳ ስትመጣ የገነፈለው የቁጣ ስሜቴን በመቆጣጠር ወትሮ አደርግ እንደነበረው በፈገግታ ተቀበልኳት። የዚያን ዕለት ማታ እራታችንን አብረን ከበላን በኋላ ዘወትር ከራት ቀጥሎ ጠጣ የነበረውን የወይን ጠጅ በዋንጫ አድርጋ ሰጠችኝና ወጣለች። በዚህን ጊዜም የወይን ጠጁን ደፋሁና እሷ ተመልሳ ስትመጣ ባዶውን ዋንጫ አፍ ያስጠግቼ የምጠጣ መሰልኩ። አልጋችን ላይ ጎን ለጎን ከተጋደምን በኋላም ከባድ እንቅልፍ እንደወሰደው ሰው አንኳረፍ ጀመር። ሚስቴም እንቅልፍ የወሰደኝ ስለመሰላት በል እንግዲህ ተኛ፣ ለዘላለም ባትነቃ እንዴት ደስ ባለኝ ነበር ብላ ተናግራ ካጠገቤ ተነስታ ልብሷን ለባበሰችና ከመኝታ ቤታችን ወጥታ ሄደች። እንደወጣችም በጥድፊያ ልብሴን ለባበስኩና ጎራዴን ይዤ ኋላ ኋላዋን ተደብቄ እከተላት ጀመር። ከቤታችን ቅጥር ግቢ ከወጣች በኋላ አውራ መንገዱን ተከትላ ቀጥ ብላ ሄደችና አንድ ደን አጠገብ ስትደርስ ወደ ጎን ታጥፋ ዛፎች እጅብ ብለው ወደ በቀሉበት አንድ ስፍራ መራች። ከዚያም አንድ ሰው ጋር ተገናኘችና ሁለቱ አብረው እያወሩ ይሄዱ ጀመር። ምን እንደሚነጋገሩ ለመስማት ቀስ ብዬ ቀረብ ስላቸውም ሚስቴ ሰውየውን ምን ያክል እንደምወድህ ታውቃለህ? የህይወቴ እስትንፋስና ብርሃን አንተ ስለሆንክ ላንተ ያለኝን ከፍተኛ ፍቅር መጠን በቃላት ልገልጽልህ አልችልም። ከተፈጠርኩ እንዳንተ የወደድኩት ሰው የለም። እባክህን የምልህን እመነኝ ስትለው ሰማሁ። ይህን ተናግራ እንዳበቃችም ደሜ ስለፈላ እንደ ነብር ተወርውሬ አቅሜን በሙሉ በመጠቀም ጎራዴን ሰውየው አናት ላይ ያሳረፍኩና ጣልኩት። በዚህን ጊዜም ሰውየውን የገደልኩት መስሎኝ ስለነበር ሚስቴ አይታ እንዳታውቀኝ ከስፍራው ቶሎ ሸሽቼ ቤት ሄድኩና ተሸፋፍኜ ተኛሁ። በማግስቱ ጠዋትም ሚስቴ ጸጉሯ ተንጨፋሮ ፊቷ ገርጥቶና ሁለመኗ ተጎሳቅሎ አየሁና የምትለውን ለመስማት ምን እንደሆነች ስጠይቃት ያመማት መሆኑን ነገረችኝ። በሁኔታዋና ባነጋገሯም ሰውየውን በጎራዴ የመታወት እኔ መሆኔን ያለማወቋን ተረድቼ ደስ አለኝ። በእኔ አስተሳሰብ ሰውየው የሞተ መስሎኝ ነበር። ነገር ግን ከጥቂት ቀናት በኋላ መሳሳቴን ተረዳሁ። ሚስቴ በየቀኑ ልዩ ልዩ ምክንያቶችን በማቅረብ ወደ ውጭ መውጣት ስላዘወተረች አንድ ቀን ማታ ቀስ ብዬ ኋላ ኋላዋን ስከተላት ሰውየውን በጎራዴ ወደ መታሁበት ስፍራ ስታመራ አየኋት። እጅብ ብለው በበቀሉት ዛፎች በኩል አድርጋ ተጉዛ አንድ ቤት ስትገባም ሳታየኝ ተከትያት ገባሁ። እቤት ውስጥ እንደገባችም አንድ ክፍል ውስጥ አልጋ ላይ ተኝቶ የሚያቃስት አንድ ሰው ስለነበረ ወደሱ ሄደች። በክፍሉ በር ላይ ይገኝ በነበረው አንድ ሽንቁር አሹልቄ ስመለከትም አልጋው ላይ የተኛው አንድ ጭንቅላቱ በፋሻ የታሰረ መልከ ጥፉ ጥቁር ሰው መሆኑን ተረዳው። ሚስቴም ሰውየው ወደ ተኛበት አልጋ ተጠግታ መጣሁልህ ፍቅርዬ፣ ተሻለ ሆይ? ከጥቂት ቀናት በኋላ ያን የምትጠላውን ባሌን በመርዝ ደፍቼ ገድየው ካንተ ጋር ያለ ስጋት ሳንለያይ እንኖራለን ስትለው ሰማው። በዚህን ጊዜም አላስችልህ ብሎኝ ራሴን መቆጣጠር ስላቃተኝ በሩን ብርግድ አድርጌ ከፍቼ ገባሁና ሰውየውን በጉራዴ መትቼ ልጨርሰው ስቃጣ ሚስቴ ያየችኝና በመደንገጥ ፋንታ ለካስ ፍቅሬን ለመግደል የሞከርከው አንተ ነበርክ ብላ ጥቂት የአስማት ቃላት ተናገረችና ባለኝ አስማታዊ ኃይል ከወገብህ በታች ድንጋይ ሁን እንዳለችኝ ከወገቤ በታች ያለው አካላቴ ከመቅጽበት ድንጋይ ሆነ። ከዚያም ወደዚህ ህንፃ መጣችኝና እዚህ ወንበር ላይ አስቀመጠችኝ። የሚስቴ ቁጣ እጅግ ታላቅ ስለነበረም በእኔ ላይ በወሰደችው የበቀል እርምጃ ብቻ አልበረደም። እኔ አስተዳደር የነበረውን ከተማ ከዚህ ህንፃ በቀር በአስማቷ አመድ አደረገችው። ባህር ውስጥ የሚገኙት 4 አይነት ቀለም ያላቸው ማሶች በአስማት የተለወጡ ሰዎች ናቸው። ነጫጮቹ አሶች እስላሞች፣ ሰማያዊዎቹ ክርስቲያኖች፣ ቀያዮቹ ዞራስተሪያኖች እና ቢጫዎቹ አይሁዳውያን የነበሩ ሰዎች ናቸው። የሞቀ ከተማ የነበረውም ስፍራ በአሁኑ ጊዜ ለጥ ያለ ባድማ ሜዳ ሆኗል። በዚህ ምክንያት ነው እናንተ ቀድሞ ያልነበረ ሜዳና ባህር ልታዩ ይበቃችሁ። ጨካኝቷ ሚስቴ ግማሽ አካላቴን ድንጋይ ያደረገችው አንሷት
በየቀኑ ተጎለትኩበት ስፍራ እየመጣች ልብሴን አውልቃ ጀርባዬንና ትከሻዎቼን በጉማሬ ትገርፈኛለች። ደሜ እየተንቸፈቸፈ ሲወርድም እንድሰቃይ ብላ የሚኮሰኩስ የፍየል ለምድ ታለብሰኝና በላዩ ላይ ደህና ልብስ ትደርባለች። ይኸውልዎት በዚህ አሰቃቂ ሁኔታ ምንም ልቋቋማት የማልችለው ክፉ ሴት በየዕለቱ ታሰቃየኛለች ብሎ ትረካውን አቆመ። ሱልጣኑም ግማሽ ሰውነቱ ድንጋይ የሆነው ወጣት አሳዛኝ የህይወት ታሪኩን ከጨረሰ በኋላ በንዴት ገንፍሎ ይህች የተጫወተችብህንና የምትጫወትብህን ከይሲ ሴት የት እንደምትገኝ ንገረኝና እበቀልልሃለሁ አለው። ወጣቱም ቅድም እንደነገርኩት ወዳጇ የሚኖረው ከዋናው መንገድ ታጠፍ ብላ ደን ውስጥ የምትገኝ አንድ ቤት ውስጥ ነው። አውራ መንገዱን ተከትለው ቢሄዱ ቤቱን በቀላሉ ማግኘት ይችላሉ። ሌሊት ሚስቴ የምታድረው ሰውየው ቤት ሲሆን ቀን ቀን እዚህ የምትመጣው እኔን ለመግረፍና ለማሰቃየት ብቻ ነው አለው። ከዚያም ሱልጣኑና ወጣቱ በማግስቱ ጠዋት እንዴት አድርገው በሴትዮዋ ላይ እርምጃ መውሰድ እንደሚችሉ ከተመካከሩ በኋላ የዚያን ዕለት ሌሊት ሱልጣኑ ህንፃው ውስጥ ተደብቆ አደረ። በማግስቱ ገና ዶሮ እንደጮኸ ሱልጣኑ አውራ መንገዱን ተከትሎ ጫካ ውስጥ ይገኝ ወደ ነበረው ቤት ሄደ። እዚያ እንደደረሰም በቤቱ በር ሽንቁር አጮልቆ ሲመለከት መብራት የበራበት አንድ ክፍል ውስጥ የሴትዮዋን ወዳጅ አልጋ ላይ ተኝቶ አየው። ሴትዮዋ የተኛችው ሌላ ክፍል ስለነበር ሱልጣኑ ሰውየው ተኛበት ክፍል ገብቶ አንገቱን በጎራዴ ቀንጥሶ ከገደለው በኋላ ሬሳውን ጎትቶ ወስዶ ደኑ ውስጥ ደበቀና ሰውየው ተኝቶበት ነበረው አልጋ ላይ በብርድ ልብስ ራሱን ሸፋፍኖ ተኛ። ሴትዮዋን በማለዳ ተነስታ ባሏ የሚገኝበት ህንፃ ሄዳ ቀደም ሲል በተገለጸው አኳኋን ካሰቃየችው በኋላ ወዳጇ ቤት መጣች። እዚያ ገብታም ተሸፋፍኖ የተኛው ሱልጣኑ ወዳጇ መስሏት ወደ አልጋው ተጠጋችና የኔ ፀሐይ፣ የኔ ህይወት፣ እባክህን አንዲት ቃል እንኳን አናግረኝ። እንደተሻለ ተረድቼ በደስታ ልፈንድቅ። ከእንግዲህ በቃ አትናገርም ማለት ነው ስትል ሱልጣኑ ከእንቅልፉ የነቃ መሰልና እያቃሰተ አሁን ሻል ሊለኝ ነው መሰለኝ አላት። ሴትዮዋም ወዳጇ የዳንላት መስሏት በጣም ተደሰተችና ጆሮ ያታለኝ ነው ወይስ የተናገርክ መሰለኝ ስትል ሱልጣኑ እንዲያው እኮ ካንቺ ጋር አንድም ቃል እንኳን መነጋገር የለብኝም ነበር ሲል በደካማ በሽተኛ ድምፅ መለሰላት። ሴትዮዋም ደንገጥ ብላ ምን ነው ፍቅርዬ፣ ምን በደልኩህ ስትለው ሱልጣኑ በየቀኑ ጠዋት የምትገርፊውና የምታሰቃዩ ባልሽ ጩኸት በመንፈስ እየታወቀኝ እረፍት አጥቻለሁ። ስለዚህ በእርግጥ እኔን የምትወጂኝ ከሆነ አሁኑኑ ሄደሽ ካደረግሽበት አስማት ነፃ አውጪው አላት። እሷን በተቻላት ፍጥነት ባሏ ዘንድ ሄዳ ከተደረገበት አስማት በድግምት ከፈታችው በኋላ የተፈጥሮ ስጋና ደም ሰውነቱን አገኘ። ከዚያም ባሏን ከእንግዲህ ወዲያ ዓይንህን ማየት ስለማልፈልግ ከዚህ ስፍራ ድራሽህ ይጥፋ። ከዛሬ ጀምሮ እዚህ አካባቢ ባገኝህ ከበፊቱ በከፋ ሁኔታ እንደምቀጣህ እወቅ ስትለው ከቤቱ እግሬ አውጭኝ ብሎ አንድ ራቅ ያለ ስፍራ ተደበቀና ሱልጣኑ የሚያደርገውን ነገር ውጤት በጉጉት ይጠባበቅ ጀመር። ሴትዮዋም ወዳጇ ቤት ተጣድፋ ሄዳ ያዘዛትን የፈጸመች መሆኑን ፍቅረኛዋ ለመሰላት ሱልጣን ነገረችው። ሱልጣኑም እንደታመመ ሰው እያቃሰተ አሁን አድርጌዋለሁ የምትይው ብቻ የመንፈስ ረፍት ሰጥቶኝ ከህመሜ በቶሎ ሊያድነኝ አይችልም። በአስማት ሜዳ ያደረግሽውን ከተማና አሶች ያደረግሻቸው በውስጡ ይኖሩ የነበሩት ሰዎችን ወደ ተፈጥሯቸው ካልቀየርሻቸው በቀር የህሊና ረፍትም ሆነ የአእምሮ ሰላም ማግኘት አልችልም አላት። ሴትዮዋም ወዳጇን ለማስደሰት ወደ ባህሩ ሄዳ ጥቂት የአስማት ቃላት ደገመችና ከተማውና በውስጡ ይኖሩ የነበሩት ሰዎች የተፈጥሮ ባህሪያቸውንና መልካቸውን አገኙ። ይህን ካከናወነች በኋላም ተመልሳ መጥታ ሱልጣኑን ፍቅርዬ፣ ያልከኝን ሁሉ ስለፈጸምኩ ደስ ይበልህ አለችው። ሱልጣኑም በጣም ጥሩ፣ አሁን በእርግጥ ስላስደሰትሽኝ ወደ እኔ ቀረብ ብለሽ ሳም ላድርግሽ ሲላት ተደስታ ወደሱ ጠጋ ስትል ብርድ ልብሱ ውስጥ ደብቆ አስቀምጦ የነበረውን ጎራዴ ከመቀጽበት አውጥቶ አንገቷን ቆርጦ ገደላት። ከዚያም ሬሳውን እዚያው ትቶ ወጣቱን ፈልጎ አግኝቶ የቀድሞ ሚስቱንና ወዳጇን የገደለ መሆኑን ነግሮ ታስደሰተው።
ወጣቱም ሱልጣኑን ከእንግዲህ ወዲያ ለእርሶ ልጅ እንጂ ባዕድ አይደለሁም። ምንም እንኳን ያደረጉልኝ ታላቅ ውለታ በወርቅና ባልማዝ ተመጥኖ ሊከፈሎት ባይቻልም ያለኝ ማናቸውም ነገር ሁሉ የእርሶ ነው ሲለው፣ ሱልጣኑ እንዲህ በማለትህ በጣም ደስ ብሎኛል። ሆኖም እጅግ ከፍተኛ ሀብት ስላለኝ ካንተ ምንም ነገር አልፈልግም። ይልቁንስ ሀገሬን እንድትጎበኝ ስለምፈልግ አሁን ከኔ ጋር ሄደህ ጥቂት ቀናት እዚያ ቆይተህ ብትመለስ ደስ ይለኛል አለው። ወጣቱ ሱልጣንም ፈቃደኛነቱን ገልጾ ከባለውለታው ጋር በአያሌ ፈረሰኞች ታጅበው ተጉዘው ሱልጣኑ ሀገር ሲደርሱ ታላቅ አቀባበል ተደረገላቸው። አሳጥማጁም ሽማግሌ ተጠርቶ መጥቶ ቀደም ሲል አሶቹን ለሱልጣኑ አምጥቶ በመስጠቱ ወጣቱ ሱልጣን ህዝቡና ከተማው ከአስማት ነፃ እንዲወጡ ምክንያት በመሆኑ ተመስግኖ በሁለቱም ሱልጣኖች ብዙ ገንዘብ ስለተሸለመ ከሚስቱና ከልጆቹ ጋር በዓለም በደስታ ብዙ ዓመታት ኖረ።